ሰላም ውድ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የናቲ ፕራንክ ነውና አይተነው እንመለስ። ወንድም ነው ዳተነስ እኔ እኮ ተመሳስሎብኝ ነው ከኔ በላይ ታውቃለህ እንዴ? አይቼውም በእኔ ለምንድን ነው ህግ የምታስተካክለው? ሰላም ዛሬ ናቲ ባርበርን ፕራንክ እናደርጋለን። መቼም ናቲ ባርበርን የማያውቅ የለም። በጣም ፌመስ ቲክቶከር ነው። በደካማ ጎኑ ነው ዛሬ ፕራንክ የምናደርገው። እኔ ፖሊስ ሆኜ ጋርዶችን ይዤ በደንብ እንዳስደነግጠዋለን። ፕራንኩን አይዲያ እነግራችኋለሁ። ከዛ በፊት ግን ፕራንኩን የሚክስ የሚገርም ሰርፕራይዝ፣ ከፕራንኩ በላይ በጣም የሚያስደነግጥ ሰርፕራይዝ ዴማርል ስቴቶች ይዘዋል። አብረውኝ ነው ያሉት። ሰርፕራይዙንም ፕራንኩንም አሁን እየሄድኩኝ የማሳያችሁ ይሆናል ማለት ነው። ዝግጁ ናቸው ጋይስ? አሁን ደርሰናል። ናቲ ባርበርን ፕራንክ የምናደርገው እዚህ ቦሌ አካባቢ ሊጋርድ የሚባል ቦታ ነው። የፖሊስ ልብሴን እዚሁ ቀይራለሁ። ከዛ በፊት ግን በጣም የገረመኝ ነገር ልንገራችሁ። ይሄ ልጅ በጣም ኢንተርናሽናል የሆነ ነው። በጣም ያስገረመኝ ድረገጽ አለው፣ ቀጠሮን ማስያዝ ነው እና ካልገባ ራሱ ኤአይ ያለው በጣም የገረመኝ እሱ ነው። መልእክታችን ደግሞ ምንድነው? የፖሊስ ልብስ ለብሰን ስንሰራ አላማው ምንድነው ነው ዋናው ነገር። ፖሊስ ብቻውን ወንጀለኛ መያዝ አይችልም፣ ብዙ መተባበር አለበት። ናቲ ደግሞ እንኮራበት ህዝባችን ከህዝብ ውስጥ አንዱ እሱ ነውና ናቲ ከፖሊስ ጎን ይቆማል ወይስ ወንጀለኛውን ይፈራል ነው ዋናው አይዲያ። ይሄ ነው። ይህንን ወንጀለኛ ይተዋል ወይ ሲባል ፖሊስን ያግዛል ወይ ነው። ሁላችሁም ከዚህ ትማሩበታላችሁ ብዬ አስባለሁ። ይሄ ነው የዛሬ አይዲያችን። ወደ ፕራንኩ ልሰራችሁ። ኦልሬዲ ደርሰናል፣ ሊጋርደን ደርሰናል። ሊጃርደን ሀሳብ ሳይሆን ትንሽ ዋጋ እንድን ዋጋ ከዛ በተስተነት ነው የጥርስ ማስታወቂያ ምናምን። ሰላም ቆይታችኋል? እዚህ ቆይታችኋል? ይሄ ልጅ አይታችሁት? ሰው ገሎት ሰው ነው አላየሽም? እዚህ አልቆያችሁም? ቆይተን እኮት አላየሽም ወይ? እሱ የሚመስል ሰው አላያችሁም? ጠቁመው ነው እዚህ አለ ብሎ እኔ ላይ ምንድን ነው አይተኸዋል? በደንብ ንገረኝ። ምንድን ነው ይሄ? ወንጀለኛ ነው፣ ጠፍቶብን ነው። አይተኸዋል? ምን አይነት ወንጀል? አይተኸዋል? አባ አላየኸውም? እሺ ትተዋወቃላችሁ? ፕራንክ ሲባል በቃ እንደዚህ አታውቀውም? ምልክት እየሰጠኝ አይተኸዋል? ምልክት እየሰጠኝ ወንጀለኛ ሰው ገሎ ምናምን ከሆነ እንደዚህ ማለት አትፈልግም። ምን እንዳይነኝ ማለት ነው እንዳይጠረጥሩ ነው ማለት ተባባሪ እንዳያረጉኝ ነው። ድመቶ ነበር ቦታ ምናምን ጠይቁ ነበር። አታስታውሽም? ውሃ ብዬ ነበር ማለት ቀምቶኝ እኮ ነው። ከዚህ በኋላ ውሃው እስካሁን አልመጣም። ማስለፍተናል። በጣም ይቅርታ። ከዛ ሐሳቡ መጥፎ ነገርም አይደለም። አሁን ዋናው ነገር ምንድነው መሰለህ? ፖሊስ ሲጠይቅህ አላየሁም አለ ማለት ነው።
ፖሊስ ጠይቃ አላየሁም ማለት ራሱ አንድ ትልቅ ነገር ነው። አይ እኔ አሁን ብዙ አላማኛ ያለኝ ሰው በቃ የሆነ የቤቱ ካሜራ ኑሮ ምናምን ነገር እንዳየሁት የሚያሳይ ቢታይ ኖሮ ከዛ ተባባሪነት ተብዬ ብገባ እኔ በጣም ብዙ መስራት ፈልጋለሁ። ገባ መታሰር ስላልፈለኩ ነው እንጂ ጠቆምኩት። በእርግጥ ወንጀለኛ ከሆነ ደግሞ መጠቆም አለብኝ፣ ግን ደግሞ ማንም እንድታሰር ስላልፈለኩ ለመጠቆም ፈርቼ ነበር። ኦኬ ወንጀለኛም አሁን ግራ ያጋባ ምንድነው ሰው አሳልፎ መስጠትም አልፈለክም። ግን ደግሞ ወንጀለኛ ስለሆነ ነው። ወንጀለኛ ደግሞ እጅ ማግኘት አለበትም እምነት አለኝ። አሪፍ ነው ታዲያ። ምክንያቱም ፖሊስ ብቻ ወንጀለኛን መያዝ አይችልም። አሁንም ወንጀለኛ እየመሰለኛል ባይዘው አምኛለሁ። ታውቃለህ ኢቭን አሁን ፕራንክ ሆኖም እያወቅ ወንጀለኛ ይመስላል። ፈጣሪ ይሁን ያረከው ነገር በጣም አሪፍ ነው። ከዛ ፍቃድ ጠይቄ ጥሩ ነገር እንደሆነ አሳምኜ ነው የተቀበልኩት። ልክ ነህ። ሚሊታሪ ይሸውዳል፣ ግን እንዴት አላወቀኝም? አንደኛ ስለለባበስክ ምናምን ነው። ሁለተኛ ላይክ መቀሌ ላይ እንደሆንክ ምናምን ወይ ደርሰህ እንደምትመለስ ነው እንጂ እዚህ እየኖርክ እንደሆነ ስላላወቅ የኔ ፕራንኮችን ታያለህ። ምንም አልጠበቅኩም። ያዶናይና የጃኒን አይቻለሁ እና እሱም ብቻ ነው ያየኸው? ላይክ እና ተቆርጦ የእንትና ሄኖክ ድንቁ ነው አይቻለሁ። እኔ እንደዚህ አልጠበቅኩም ማለት እኔም ሰርቼ አውቃለሁ እኮ ፕራንክ ቪዲዮ፣ ግን ላይክ አውርተንበት ምናምን እንጂ